ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ ከክፍል 1 የቀጠለውን ክፍል 2 ይዤላችሁ መጥቻለሁኝ። ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁኝ ቆዩ። ክፍል 2 ከካፌው እንደወጣን ቦርሳዋን ይዤላት እያወራንና በየመሃሉ እየዘፈነችልኝ ወደ ቤቷ ሸኘኋት። ከሷ ጋር ስጨርስ ሚኪ ጋር ደወልኩለት። ፉል ቤት እየተጫወተ እየጠበቀኝ ነበር። ተገናኝተን ወደ እማዬ ምግብ ቤት ሄድን። እማዬ ምግብ ካቀረበችልን በኋላ ከኛ ቤት ጎን የተሰራው ትልቁ ቤት እኮ ተሸጠ፣ ዛሬ ሰዎቹ ገቡበት አለችን። እኔና ሚኪ ትምህርት በመሄዳችን እቃ አውርደን የምናገኘውን ብር ስላጣን ተበሳጨን። ለነገሩ ጎረቤት መወጨቅ ደግሞ አይነፋም። እማዬ ለሌላ ተስተናጋጅ ምግብ እያቀረበች ደግሞ ጥሩ ሰዎች ይመስላሉ። ሰውየው ቁልፉን እንድሰጣቸው ደውለው ሄጄ አይቻቸው ነበር አለች። እማዬ ቤቱ እስኪሸጥ ደላላ ሲመጣ እንድታሳይ አደራ ተብላ ቁልፉ እሷ ጋር ነበር። ማታውን እናቴ ቡና ፍልታ አዲሶቹ ጎረቤቶቻችን ጋር ሄደን እኔ እንኳን ጀበናውን እና ሽምብራውን አድርሼላት ለመውጣት እና ከፌቪ ጋር ፌስቡክ ላይ ለመጀናጀን አስቤ ነበር። ሰዎቹ ጋር ስናንኳኳ አንድ ጠይም የሆነች ረጅም ቀሚስ የለበሰች ሂጃብ የጠመጠመችና ጥርሷ በብሬስ የታሰረ ወዛም ልጅ በሩን ከፈተችልን። እቃ ድረሶ የመመለሱን ሀሳብ ሰረስኩት። ይችን የመሰለች ልጅ ያለችበት ቤት መቀመጡ ራሱ ደስ ይላል። እኔ ሴት ላይ ችግር አለብኝ፣ ያየሁት ሁሉ ያምረኛል። ለነገሮች እንኳን ትገባኛለች። የሰፈሬን ሴትማ ማንንም አላስበላም። እማዬ ሴቶቹ ጋር ገባች። እኔን ልጅቷ ወደ ሳሎን ወሰደችኝ። ሳሎን ስገባው ምግብ ቀርቦ ነበር። አንድ ሸምገል ያሉ ሰውዬ ስገምት አባቷ ይመስሉኛል። አምሪያ እጅ መታጠቢያው አሳዩ ይቀላቀለን አሉ። አሃ ስሙ አምሪያ ነው ማለት ነው አልኩ በልቤ። ምን አለ ስልኳንም በዛው ቢጠሩት። ፈገግ ብላ መታጠቢያ ቤት ወሰደችኝ። እየታጠብኩ ስንተኛ ክፍል ነሽ አልኳት። ድፍረቴ ሳይገርማት አይቀርም። ከወር በኋላ ኢንተራንስ ፈተናለሁ፣ 12ኛ ክፍል ነኝ አለችኝ። በትህትና ስለ ራሴ ትንሽ ነገርኳትና የአባቷን ስም ጠየቋት። ራህመቶ አለችኝ ፈገግ ብላ። ልጅቷ ፈገግታ ታበዛለች። እኔ አባቷን ስም የጠየኳት አባቷን መታወቅ ፈልጌ ሳይሆን ፌስቡክ ላይ ልፈልጋት ስላሰብኩ ነው። ታጥቤ እየተመለስኩ ቆም አልኩና ወንድም ምናምን የለሽም አልኳት። 3 አሉኝ። ሳሎን ያሉት 2 ወንድሞቼ ናቸው። አንደኛው ልጁ ታማ ሄዷል፣ 3ቱም አግብተው ወጥተዋል አለችኝ። የቤቱ ታናሽ መሆኗ ነው እንግዲህ። ለዛሬ ከበቂ በላይ መረጃ እንደሰበሰብኩ አሰብኩ። ነገ ለእነ ሚኪ ይተረካል። ሳሎን ገብቼ በልተን ከጨረስን በኋላ አባቷ የጥያቄ ማታ ወረዱብኝ። በዛው የሃይማኖት ትምህርት ለምን እንዳልተማርኩ ምናምን ነው ጠይቁኝ። ስወዛገብ አለመማሬ ገባቸው መሰለኝ። ሰውየው ሃይማኖተኛ ነገር ናቸው። ፊቢ 10 ትደውላለች። ስልኬን ዘጋሁት። ደግሞ በመጀመሪያ ቀን ልጠቆር እንዴ? ሰውየው አንድ በአንድ ሳሎን የነበሩትን ልጆች ካስተዋወቁኝ በኋላ አምሪያን ጠርተው ሰፈሩን እንዳላመዳት አደራ አሉኝ። ተመስገን፣ እንኳን አደራ ተብዬ ወትሮውንም እንዲሁ ነኝ። አንገቴን ስደፋ ምን ማላውቅ መስያቸዋለሁ። ከና አምሪያ ቤት እንደወጣው ፌቨን ጋር ደወልኩ። ፌቢ በጣም ተጨንቃ ነበር። ሁሌም ከ3 ሰዓት በኋላ ስልክ የምናወራው ሳላነሳ ላትስቀር ደንግጣለች። ድንጋጤዋ ሲበርድላት አንድ እንስፈን አለችኝ። ፌቢ ስትዘፍን ድምፄን ትወደዋለች። አንዳንድ ተዘፋፍነን ስልኩን ዘጋሁት። ቤት ከገባው በኋላ አምሪያን ፌስቡክ ላይ አስተስኳት። መጨረሻ ላይ አንድ ፎቶ የሌለው አካውንት የሷ ይሆናል ብዬ ገመትኩና ሪኳይስት ላኩኝ። ወዲያው ተቀበለችኝ። ትንሽ እንዳወራሁት እሷ ለመሆኑን አወቅኩ። ተበሳጨው። ልተኛ ስል ሚኪ ደወለ። ሚኪ ያልኩ ስልኩን አንስቼ ሀቢብ ያበደ እቅድ አለኝ ቸከሶቹን በተመለከተ። አሁን አያቴ ሰው ሲመክር ሰምቼ ነው። ጠዋት በሰፊው ተነትንልሃለሁ አለኝ። ሚኪ የሌለ ጓጉቷል። እኔም ምስኪን ጋና ለነ ሚኪ ስለ አምሪያ ልተርክላቸው። ከሚኪያስ ባህሪዎች በጣም የሚገርመኝ ሙድ የሚፈበርከው ሲከለከሉ ከሰማቸው ነገሮች ውስጥ መሆኑ ነው። ገና እንደተገናኘን እስካሁን በችኮቹ ጉዳይ ላይ የሌለ ተበልተናል። ጥቅም የሌለው ስራ ነው የሰራ ነው አለኝ። ደግሞ ማናባቱ ፍቅረኛ መያዝ መጥፎ ነው ብሎት ይሆን? በግርምት እያየሁት እና ሄለንን ልተዋት ነው አልኩት። ሄለን የሚኪ ፍቅረኛ ነች፣ ለምንድን ነው የምትዋት አለኝ። ግራ እየተጋባሁ እና ምንድን ነው የምትወራው አልኩት። ሚኪ ተረጋግቶ ማስረዳት ጀመረ። ይኸውልህ ሀቢቤ፣ እኛ እዚህ የትምሮ ቤት ሴቶችን ስናሯሩጥ በጣም ብዙ ገንዘብ አምልጦናል። ማታ እኮ ነው የገባኝ። የጎረቤታችን የጋሽ አክሊሉ ልጅ አረብ ሀገር ልትሄድ አያቴ ሲመክሩ አሰማሁ። ምን አሉ መሰለ? እዛ አረብ ሀገር ያሉ ሴቶችን እዚህ ቁጭ ብሎ እያባበሉ የሚበሉ አመዳም ልጆች አሉ እና ብርሽን ለማታውቂው ሰው በወደድኩት ሰበብ አትላኪ አሏት። አያቴ አሁን ጎረቤት ከሚመክርበት ምን አለ እኔን ነግሮኝ እያባበልኩ በበላው። ለማንኛውም ከዚህ በኋላ ሄለንና ፊቪ ላይ የተደበርን
እነዛን ደግሞ በፌስቡክ ሀሳብ በደንብ እናሰምጥና መላ ብናገኝ ይሳለኝ። ምንም የማይወጣለት ቆንጆ ሀሳብ ነበር ያመጣው። ፈገግ ብዬ ይሄማ አብነትና ከሪሜንም ራሱ ያሳትፋል፣ እንዲያውም የቺክ ፎቢያቸውን ይገፍላቸዋል አልኩት። ትምሮ ቤት እንደሄድን ከአብነትና ከከሪሜ ጋር ጮርናቄ የምንበላበት ሻይ ቤት ተገናኘን። ጮርናቄ በሻያችን ነዘን በደንብ ሚኪ ያመጣውን ሀሳብ አስረዳናቸው። የመጀመሪያ ስራ አረብ ሀገር ያሉ ሴቶችን ለይቶ ፌስቡክ ላይ ጓደኛ ማድረግ ነው። በሀሳቡ ላይ ከተስማማን በኋላ በመሀል ሚኪ ወደ እኔ እየዞረ አዲሶቹ ጎረቤቶቻችሁ ሙድ አላችሁ አለኝ። ሚኪ ሌላ ሀሳብ አምጥቶ አስረሳኝ እንጂ እኮ ስለ አምሪያን መተርተር የመጀመሪያው እቅዴ ነበር። ወዲያውኑ ማታ ስለነበረው ነገር እና ስለ አምሪያ በዝርዝር ነገርኳቸው። አብነት ኮስተር ብሎ ይች ልጅ ፎንቃ ካስጨመደድካት ይዛኔ አንተን የፍቅር መምህር እንልሃለን አለኝ። እኔ የሚገርመኝ አብነት አንድ ቺክ እንኳን ሳይጠብስ እኔ አራተኛዬን ይዤ እልህ ሊያሰኝ መሞከሩ። ከሪሜን እያየው ፌቪ ስትሰለቸኝ ወደ እሷ ዞራለሁ አልኩ። ከሪም ዝም ብሎ ያይናል። ሚኪ ሀሳባችን እየተቃወመ ጎረቤት መጀንጀን እንኳን አይነፋውም አለ። እሱን ለእኔ ተዉት አልኳቸውና ስልካችን ላይ ተተክለን አረብ ሀገር የሚኖሩ የሀገራችንን ሴቶች ማሰስ ጀመርን። ከአራታችን በእድሜ የሚያንሰው ከሪሜ ነው። 17 ዓመቴ ነው ይላል። እውነቱን ፈጣሪ ነው የሚያውቀው። እኛ 19 ላይ ነን። የክፍላችን የእድሜ ባለጸጎች እኛ ነን። እኔ በአባቴ ሞት ምክንያት ለ2 ዓመት ትምህርት አቋርጬ ነበር። ሚኪ ከመሸ ነው ትምህርት የጀመረው። አብነት ከክፍለ ሀገር ሲመጣ ተከልሶ ነው ወደኋላ የቀረው። በቻልነው መጠን ለብዙ ሴቶች ፍሬንድ ኳይስ ተላክን። እዛው ተጥደው ነው መሰለኝ የሚውሉት። ከግማሽ በላይ የሚሆኑት ወዲያውኑ ተቀበሉ። እኔ የኔዎቹን በስማቸው ቅደም ተከተል እየሄድኩ መጻጻፍ ጀመርኩ። አንዳንዶቹ አይመልሱም፣ ብዙዎቹ ግን መለሱልኝ። ተመቸኝ። በደንብ መጻጻፍ ጀመርኩኝ። ክፍል ገብተን አስተማሪው እያስተማረ እኛ ከኋላ ቁጭ ብለን በፌስቡክ እንጀናጀናለን። 9 ሰዓት ላይ ከትምሮ እንደወጣን እኔ ፌቨንን እንደተለመደው ላገኛት ወደ ትምህርት ቤቷ ሄድኩኝ። ደግሞ አርብ ነው። ቅዳሜ እሷ ትምህርት ቢኖራትም ምን የለኝም። እሷን ብዬ እንዳልሄድ ደግሞ እናቴን ሳግዝ ነው የምውለው። እሁድ እሷ ከቤት ስለማትወጣ አንገናኝም። ስለዚህ አርባችን ያማረ አርብ ለማድረግ ብዙ ጊዜ እስከ 12 ሰዓት እናመሻለን። ማምሻውን ስንመለስ በሰፈራችን ውስጥ እየተሽለኮለኩን ጭር ያለ ቦታ ስናገኝ ደግሞ እየተሳሳምን እናብዳለን። ፌቪ ለቤተሰቦቿ ከጓደኞቼ ጋር ነበርኩ ትላለች። እኔ እንኳን ሲጀመርም ኃይለኛ ቁጥጥር ስለማይደረግብኝ ከጠየቀችኝም ያው ከነሚኪ ጋር ነበርኩ እላለሁ። ዛሬ ፌቪን ገና ሳገኛት ተንሰቅስቃ ማልቀስ ጀመረች። ቦርሳውን እያወለኩላት አረ ፌቪ እኔ የማስለቅስሽ ነው የሚመስለው አረጋጊው እንጂ አልኳት። ፌቪ አሁንም ለቅሷን አላቆመችም። አቅፌ እያባበልኳት እዛው ትምህርት ቤቱ አቅራቢያ ወዳለ ካፌ ሄድን። እንደተቀመጥን እንቧን እየጠረኩላት በቃ ፌቪ አታልቅሺ ምን ተፈጥሮ ነው አልኳት። ሳቅ እየተናነቃት ቲቸር እያሱ ዩኒፎርም ለብሰሽ ከወንድ ጋር ስትዞሪ ታይተሻል፣ ለወላጆችሽ እናገራለሁ አለኝ አለች። ቲቸር እያሱ የነ ፌቪ ትምህርት ቤት ርዕሰ መምህር ነው። በእጆቹ ጸጉሯን እያስተካከልኩላት ግን ቤት አልደወልም አይደል አልኳት። አዎ እግሩ ላይ ወድቄ ስለምነው ሁለተኛ እንዳላገኝሽ ብሎ ማረኝ፣ ግን ከ11ኛ ክፍል ተማሪ አይጠበቅም ምናምን ብሎ ቀወጠው አለችኝ። በቃ አትጨነቂ፣ ከዚህ በኋላ ሌላ ልብስ በቦርሳ ይዘሽ ወጥተሽ ስትወጪ ትቀይረዋለሽ አልኳት። እሺ ፌቪ ፊቷ በፈገግታ የተሞላ አሪፍ ሀሳብ ነው አለች። በፍጥነቴ ትገረማለች። እሷን ያሰጋት ዳግመኛ የመያዙ ነገር ነበር። አሁን ቀለል አላት። ቀለል ሲላት መስፈን ጀመረች። ፌቪ ስትዘፍን በጣም ደስ ይለኛል። ማታ ከማዬ ጋር ምግብ ቤቱን ዘግተን ስንመለስ አምሪያ በራቸው ላይ ያለውን የአበባ መትከያ ላይ ችግኝ ለመትከል ቦታውን ስታመቻች ደረስን። እማዬ የያዝኳቸውን ሰፌዶች እየተቀበለችኝ ሂድ አግዛት በወንድ ያምራል አለችኝ። ትዕዛዟን ተቀብዬ አምሪያን ለማገዝ ወደ እነ አምሪያ ቤት አጥር ሄድኩ። እናቴ ወደ ቤት ገባች። መሬት እያለሰለስኩ አምሪያን ቀና ብዬ አየኋትና ሰው በሚገባበት ሰዓት የምትንደፋደፊው ጎበዝ ናት እንድትባይ ነው አልኳት። ሳቋን ለቀቀችው። ስቅና ጥርሶቿን የከለለውን ሽቦ በከንፈሮቿ ትሸፍነዋለች። ስቃ ስትጨርስ ነገረኛ ነገር ነህ አለችኝ። የሆነ አነጋገሯ ለዛ ነገር አለው። ምን ያስደስትሻል አልኳት። መንፈሳዊ ሕይወት አለችኝ። የሆነች የአባቷ ቤጤ ናት። ለማስመጥ ማገዶ እንደምትፈጅ አሰብኩ እና ፍቅረኛ የለሽም አልኳት። ፊቷን እየጨመደደችው የለኝም። ምን ነው አንተ አለህ እንዲህ አለችኝ። የዛሬው ክፍል እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ክፍል 3 ይዤላችሁ የምቀርብ ይሆናል። እስከዛው መልካም ጊዜ